ፍቅር ሲይዛችሁ የመጨረሻ ማገናዘብ ማይችል ደደብ ነው የምትሆኑት። እኔ አይደለም ያልኩት ኦኬ፣ ሳይንስ ነው የሚለው። ፍቅር ሲይዛችሁ በጭንቅላታችሁ ውስጥ ዶፓሚን እና ኦክሲቶሲን የሚባሉት ሆርሞኖች በብዛት ይለቀቃሉ። እነዚህ ሆርሞኖች በብዛት ሲለቀቁ ደግሞ የሚያመዛዝነውን ማገናዘብ የሚችለውን የአእምሯችንን ክፍል ይጋርዱታል፣ ያወናብዱታል። ለዛ ነው በኖርማል ጊዜ አይደለም ልታረጉት ልታስቡት እንኳን የሚከብዳችሁን ነገር ፍቅር ሲይዛችሁ የምታረጉት። ሌላ ጊዜ ሌላ ሰው አድርጎ ታይታችሁ ኧረ ጭራሽ እንደዚህ ነገር ብሞት አላደርግም የምትሉትን ነገር ፍቅር ሲይዛችሁ ለዛ ሰው ያለምንም ድርድር ታረጉታላችሁ። ይሄ ነገር አደገኛ የሚሆንበት ጊዜ ደግሞ መጥፎ ሰው እጅ ላይ የጣላችሁ ቀን ነው። አንድ ቃል ተናግሮ ልባችሁን የሚሰብር አንድ ቴክስት ልኮ ቀናችሁን ሁሉ የሚያበላሽ ሰው እጅ ላይ ስትወድቁ ያ ማለት የስሜታችሁን ቁልፍ ሁሉ ለዛ ሰው አስረክባችሁ ስትሰጡ ይሄ ግንኙነት ይሄ ሪሌሽንሺፕ የባልና የሚስት ሳይሆን የባሪያና የጌታ አይነት ግንኙነት ይሆናል። ያ ሰው እንደፈለገ አድርጎ ያሾራችኋል። አንድ ቃል ተናግሮ ይሰብራችኋል። የእናንተ ደስታም ሀዘንም ስሜታችሁ ሁሉ ዲፔንድ የሚያደርገው ያ ሰው በሚያደርገው ወይ በሚናገረው ነገር ላይ ይሆናል። ይህ ሰው ደግሞ አውቆ እናንተ ሊጎዳችሁ ሊሰብራችሁ የሚፈልግ ሰው ከሆነ ያንን በቀላሉ ማድረግ ይችላል። ከዚህ የባሪያና የጌታ ግንኙነት መውጣት የምትችሉት ደግሞ ራሳችሁን በመውደድ ለራሳችሁ ቅድሚያ መስጠት ራሳችሁን በማክበር ለዛ ሰው የሰጣችሁትን ኃይል በጠቅላላ መልሳችሁ በመውሰድ ነው። ያላችሁበትን ሁኔታ ዞር ዞር ብላችሁ አይታችሁ ኖ ይሄ ሁኔታ ለእኔ አይገባኝ የምትሉ ከሆነ ከዛ ቦታ መውጣት መቻል ነው። ለብቻ ከመሆን ይልቅ እየተሰቃዩ መኖር ሊያስፈራችሁ ይገባል። ባል የለኝም ከማለት ይልቅ ደስታ የለኝም ማለት ሊያሸማቅቃችሁ ይገባል። ማንነታችሁን ስታውቁ፣ ዋጋችሁን ስታውቁ፣ ራሳችሁን ስትወዱ ፍቅር ቢይዛችሁ እንኳን የማገናዘብ አቅማችሁ የጨመረ ነው የሚሆነው። በፍቅር ስም መሰቃየት ታቆማላችሁ። ማንም እንደፈለገ እኔ እንደዚህ አያናግረኝም፣ ማንም እንደፈለገ እንደዚህ ሊያደርገኝ አይችልም ማለት ትጀምራላችሁ። ከዛ ከመሰበርም ከመሞትም ትድናላችሁ። ጋይ ሴቶች እንደዚህ ሲሉ ሰምታችሁ ታውቃላችሁ? እኔ ሰራተኛው ነኝ እንዴ ልብሱን ተኩስለት፣ እኔ እናቱ ነኝ እንዴ ምግብ ምሰራለት፣ ኦር እኔ አካውንታንቱ ነኝ እንዴ ሂሳቡን ምሰራለት ምናምን። ውሸት ነው። ይህንን እንክብካቤ ሊሰጠው የሚገባው ሰው የሚመጥን ሰው እስካሁን ድረስ አላገኘውም እያሉ እኔ እንደዛ ነው የምረዳው። ለሚፈልጉት ሰው ህጋቸውን በሙሉ ደረማም ሰው እንደሚጥሉት እናውቃለን። ያወጣችው ህግ፣ ደንብ፣ አቋም ተፈጻሚነት የሚኖረው ለማጣት ማትፈራ ወንድ ላይ ነው። ቢለያዩም ችግር የለም የምትለው አይነት ወንድ ማለት ነው። ያ በጣም የምትፈልገው ወንድ ጋር ህጎቿ ሊሰሩ እንደማይችሉ ታውቃለች። ወይ ህጎቿን ወይ ልጁን መምረጥ አለባት። አንድ አባባል አለ ሪሌሽንሺፕ ላይ you can have the person you want or you can have the relationship terms you want but you cannot have both. almost impossible. በመጀመሪያው ላይ ህጋችሁ ምናምን የምትሉት ነገር በሙሉ ተፈጻሚነት ይኖረዋል። ያ ማለት ማድረግ ማትፈልጉትን ነገር አላረግም ብላችሁ በዛው ትጻናላችሁ፣ ማድረግ የምትፈልጉትንም ታረጋላችሁ። ሰውየው ያላችሁትን በሙሉ የሚቀበል ይሆንና ግን ከእናንተ ይልቅ እሱ ነው የበለጠ የሚፈልጋችሁ። ሌላ አማራጭ ግን በጣም የምትፈልጉትን ሰው ታገኙና ግን ያላችሁትን ሁሉ እሺ አይላችሁ፣ በእናንተ መስመር አይንቀሳቀስ። እንደውም ተርሞቹን ሴት የሚያደርገው እሱ ይሆናል። ሴቶች ደግሞ ከህጋቸው ይልቅ የሚፈልጉትን ሰው ያስቀድማል። ስለዚህ አልቀደምክም ማለት። በነገራችን ላይ ይሄ በሁለቱም ጾታዎች ላይ ይሰራል። ለምሳሌ የሆነ መካከለኛ ወይም ከመካከለኛ በታች ያለ ወንድ አለን በል። ጠዋት ከኔ ቀድማ ተነስታ ቁርስ ሰርታ ማትቀሰቅሰኝ ካልሆነ አላገባትም የሚሉና የመሳሰሉ ህጎች ካሉት፣ ከዛ ግን እነዚህንም ህጎች አስከብሬ የፈለኩትን መርጬ ያገባለሁ ቢል ቆሞ ነው የሚቀረው። ምክንያቱም ህጉን አስከብሮም የሚፈልገውንም መርጦም ለማግባት የሚችልበት ስታተስ ላይ አይደለም ያለው። አንዱን መተው አለበት። ይህንን ሁሉ ያልኳችሁ ሴት ልጅ ይህንን አላደርግም የምትለውን ህግ ሁሉ ለዛ በጣም ሬር ለሆነው ለማይገኘው ምርጥ ሰው ማድረጓ አይቀርም ልላችሁ ነው። ደስ እያላት ነው ሊያው የምታደርገው። እናት እህት አያት ራሱ ልትሆን ትችላለች። ስለዚህ እኔ ሰራተኛ ነኝ እንዴ ከተባልክ ተበልተሃል። ለዛ እንክብካቤ አትመጠንም ነው የተባልከው። she just doesn't like you enough to do all that ብላችሁ ተረዱት እንጂ we know how far they're willing to go ለሚወዱት ሰው። የሆነ በጣም ጥቂት ሰዎች እድለኛ የሆኑ ሰዎች ወይም በጣም ከፍ ያለ ቦታ ላይ የተቀመጡ ሰዎች ካልሆኑ በስተቀር የሪሌሽንሺፕ ተርማቸውም ተከብረው የሚፈልጉትንም ሰው ማግኘት አይችሉም። አብዛኞቻችን አንዱን ለመምረጥ እንገደዳለን። ምክንያቱም ያ እናንተ በጣም የምትፈልጉት ሰው በጣም ብዙ ፈላጊ ሊኖረው ስለሚችል በእናንተ መስመር የመሄድ ግዴታ የለበትም። እስቲ ሀሳባችሁን ኮሜንት ላይ ነገር ውሸት ነው ነገር አድዋ ላይ ስለዘመቱት ፈረሶች ቪዲዮ ላይ የኦሮሞ ፈረሶችና የሀበሻ ፈረሶች ቪዲዮ ተናግሬ አብዛኞቻችሁ ግራ ግብት ብሏችሁ ነበር። ኦልሞስት 50-60% ኮሜንቱ በጠቅላላ እንዴ ኦሮሞ ሀበሻ አይደለም እንዴ ኦሮሞ ሀበሻ አይደለም እንዴ ነው። ባጭሩ አጠራርጌ ላስረዳችሁ። ኦሮሞዎች ሀበሾች አይደሉም። ሀበሻ አይደሉም ማለት ግን ኢትዮጵያ አይደሉም ማለት አይደለም። ኢትዮጵያ ውስጥ እኮ የቆዳ ቀለማችንም ቋንቋችንም ሃይማኖታችንም እምነታችንም ባህላችንም ሁሉ ነገራችን ይለያያል። ምክንያቱም የዘር ግንዳችን የተለያየ ነው። ሀበሻ የሚባለው የዘር ግንድ ሰሜናውያን እንደገና ደግሞ የሴሜቲክ ቋንቋ ተናጋሪዎች ናቸው። ያ ማለት ደግሞ የኢትዮጵያዊ ወይም ኤርትራውያን ትግረኛ ተናጋሪዎች፣ አማራዎች፣ ጉራጌዎች፣ ሀረሪ የረሳውት ካለ ጨምሩበት። እነዚህ የሴሜቲክ ቋንቋ ተናጋሪዎች ወይም ሀበሾች ናቸው። የተቀሩት ደግሞ የኩሽቲክ ቋንቋ ተናጋሪዎች ናቸው። ሆነን ለመናገር ሁሉንም ኩሽቲክ ቋንቋ የሚናገሩትን እንትኖች አላቃቸውም። እስኪ ልያቸው። ኦኬ የኩሽ የዘር ሀረግ ኩሽቲክ ቋንቋ ተናጋሪዎች ኦሮምኛ፣ ሶማሌ፣ ሳሆ፣ አፋር፣ አውኚ ማለት አገው ነው አይደለ? ሀዲያ፣ አፋር፣ አላባ፣ አርቦሬ፣ ባይሶ፣ ጌዴኦ፣ ከምባታ፣ ሊቢዶ፣ ሲዳማ
በብዛት ወደ ደቡብና ወደ ምዕራብ ኢትዮጵያ ያሉት ብሔር ብሔረሰቦች የዘር ሐረጋቸው የኩሽቲክ ነው፣ ኩሽት ቋንቋ ተናጋሪዎች ናቸው። ግን እውነት ለመናገር ብዙ በዚህ ሰዓት ምንም ሴንስ አይሰጥም ሀበሻ ነኝ አይደለሁም ማለት። ምክንያቱም ሁላችን ኢትዮጵያኖች ራሳችንን ሀበሻ እያልን ነው የምንጠራው። ኦሮሞ ስለሆነ እንትናን ሀበሻ አለው ምናምን አለ። ምን ሁሉንም ሰው ሀበሻ ብዬ ነው የምጠራው። እናንተም ሁላችሁንም ራሳችሁን ሀበሻ እያላችሁ መጥራት ቀጥሉ። ሱስ ውስጥ ላለ ሰው በሙሉ እንድታዝኑ የሚያደርጋችሁን ነገር ዛሬ ልንገራችሁ። ያ ሁላችንም ሱስ አለብን። የአልኮልም ሱስ ይሁን የስልክም ሱስ ይሁን ሱስ ነው። ጥንካሬውና ሊያመጣ የሚችለው ጉዳት ነው የሚለያዩ። በቀደም እንዳልኩት ዶፓሚን ሞቲቬሽን፣ ሪዋርድ፣ ፕሌዥርን ወይም ደስታን ኤክስፒሪየንስ እንድናደርግ የሚረዳን ሆርሞን ነው። ለምንድን ነው ግን እነዚህ ስሜቶች ያስፈልጉ? ይሄ ሆርሞን እኛን ዝም ብሎ ለማስደሰት ነው እንደተሰራው? በጣም አስተውላችሁ ስሙኛ እንዴ። በዚህ ምድር ላይ ስንኖር የሚያስፈልጉን መሰረታዊ የሆኑ ነገሮች ምንድን ናቸው? ምግብ፣ መጠለያና ልብስ ናቸው አይደለ? ይህንን 4ኛ ክፍል አካባቢ ሳይንስ ላይ ተምረነዋል። ከዛ ግን ሰው በህይወት መቆየት መቻሉን ካረጋገጠ ቀጣይ የሚፈልገው ዋና ነገር አለ። እሱም ዘርን መተካት ነው። ዲኤንኤያችንን ትተን ማለፍ እንፈልጋለን። ለሱ ደግሞ ምን ያስፈልገናል? ፓርትነር ወይም ሜት። ስለዚህ ቅድም ያልኳችሁ 3 ነገሮች ላይ ይህንን ስንጨምረው 4 ሆነ ማለት ነው። ሰው ለመኖር ምግብ፣ መጠለያ፣ ልብስና የህይወት አጋር ይፈልጋል። የዶፓሚን ጥቅም እዚህ ጋር ይመጣል ማለት ነው። ዶፓሚን በዋናነት ያለው ጥቅም እነኚህ በህይወት ለመኖር የሚያስፈልጉንን መሰረታዊ የሆኑ ነገሮች ለማግኘት አንደኛ ተነሳሽነት እንዲኖረን ያደርገናል። ከዛ ደግሞ እነዛን ነገሮች ስናገኛቸው ደስታ እንዲሰማን ይረዳናል ማለት ነው። የሆነ ለመኖር የሚጠቅም ነገር እንዳሳካን እንዲሰማን ማድረግ ነው ስራው። ለምሳሌ በምግብ ካየነው በድሮ ዘመን የሰው ልጅ ጫካ ውስጥ አድኖ ይበላ ነበር አይደል? የዛኔ ተነስተ አድን የሚለው ዶፓሚን ነው። ከዛ ደግሞ ልክ እንስሳውን ሲገለው የስ አገኘሁት ብሎ ደስ እንዲለው የሚያደርገውም ዶፓሚን ነው። ጠባብሶ ሲበላው ደግሞ የእርካታ ስሜት እንዲሰማ የሚያደርገው ራሱ ዶፓሚን ነው። በዚህ ምሳሌ ላይ ቅድም ያልኳችሁን ሁሉ የዶፓሚን ጥቅም መመልከት ትችላላችሁ። ሞቲቬሽን፣ ሪዋርድ እና ፕሌዥር እንዲሰማን የማድረጉ ዋና ጥቅም ይሄ ነው። በህይወት ለመቆየት የሚጠቅሙን ነገሮች ለማግኘት ተነሳሽነት እንዲኖረን፣ ስናገኛቸው ደግሞ ሽልማት መስጠት ነው የዶፓሚን ስራው። አሁን ምግብ፣ መጠለያ፣ ልብስ እና የህይወት አጋር ለማግኘት ነው ስላችሁ እነዚህ ዋና ዋና ነገሮች ስለሆኑ ነው እንጂ ለእነዚህ ብቻ ነው እያልኩ አይደለም። ጀስት ሁሉም ነገር የሚመጣው በህይወት ከቆየም በኋላ ነው በሚለው ነው እነዚህ እንደ ዋና የሚታዩት እንጂ ሌሎች ጠቃሚ ነገሮች ላይም ከማነሳሳት እስከ መሸለም ያለው ነገር ድርሻ ይወስዳል። እንዳንቆም ማድረግ ነው በቃ ስራው ዶፓሚን። አሁን ግን አንድ ችግር አለ። እነዚህን ተፈጥሯዊ የሆኑ ሽልማቶች ስናገኝ የሚሰማንን ስሜት ሃይጃክ አድርገው የገቡ አርቲፊሻል ሽልማቶች አሉ፣ ከፍተኛ ዶፓሚን የሚያመነጩ ማለት ነው። መጠጥ፣ ድረግ፣ ፖርኖግራፊ፣ ቪዲዮ ጌሞች፣ ቁማር ምናምን እናንተ ጨምሩበት፣ እንደ ሰው ይለያያል። ጭንቅላታችን ደግሞ እነዚህ ከአርቲፊሻል ስኬት የሚመጡ የደስታ ስሜቶችን ከእውነተኛው ስኬት መለየት አይችልም። በዋነኝነት ዶፓሚን የተዘጋጀው መጀመሪያ ቅድም የነገርኳችሁን ለህይወት መሰረታዊ የሆኑ ነገሮችን እንድናሳካ ለማነሳሳት፣ ከዛ ደግሞ ስናገኛቸው የሆነ ሪዋርድ ለመስጠት ነው። ይህንን የሚያደርገው በህይወት ለመቆየት ስለሚረዳ ነው። አርቲፊሻሎቹን ስሜቶች ስናስገባበት ግን እነዛ ሰርቫይቭ ለማድረግ የሚጠቅሙንን ነገሮች ስናሳካ ከምናገኘው የበለጠ ዶፓሚን ያለምንም ስራ በፍጥነት እናመነጫለን። በዚህ ምክንያት ማይንዳችን እነዚህ ነገሮች የሚቆጥረው የእውነት ሰውነታችን ለመኖር የሚጠቅመውን ነገር እንዳሳካ ነው። ጤናማ ባልሆነ መንገድ የመጣ ደስታ እንደሆነና ምንም ለመኖር የሚጠቅም ነገር እንዳላሳካን ጭንቅላታችን አያውቅም። ለዚህ ነው ሰዎች ሱስ ውስጥ ሲገቡ ሁሉ ነገራቸውን የሚተዉት። ሚስታቸውን፣ ባላቸውን፣ ልጆቻቸውን፣ ስራቸውን፣ ለህይወት የሚያስፈልጋቸውን ነገር ሁሉ ትተው ሱሳቸው ላይ ትኩረት ያደርጋሉ። ለምን ታውቃላችሁ? አእምሯቸው ድረጉን ራሱ ሰርቫይቭ ለማድረግ የሚጠቅም ነገር እንደሆነ ነው የሚቆጥረው። ለምን ሲባል ምግብ፣ መጠለያ፣ ልብስ እና የህይወት አጋር ሲያገኝ ከሚሰጠው ዶፓሚን በላይ እየሰጠው ነው። አሁን ከዛ የሚበልጠውን ዶፓሚን ሊያው ምንም ሳትለፉ መታገኙባቸው መንገዶች በዝተዋል። ቅድም እንዳልኩት ማይንዳቸው አርቲፊሻል በሆነ መንገድ በሚመረተው ዶፓሚን ተሸውዷል። ሰውየው የእውነት በህይወት ሰርቫይቭ ለማድረግ በሚጠቅሙት ነገሮች ላይ ትኩረት አድርጎ እየተሳካለት እንደሆነ ነው የሚያውቀው። የዶፓሚን ዓላማ ያ ስለሆነ ለዚህ ነው በሱስ ውስጥ ላለ ሰው ልታዝኑ ይገባል ያልኩት። በዚህ ላይ ዶክተር አና ያለችው ላሰማችሁ። Dopamine originally was to help us find those things that we need to survive: food, clothing, shelter, a mate. We call those natural rewards. But today, that same reward pathway that relies on dopamine has been hijacked by all of these artificial rewards that our brain confuses as necessary for survival. Which is why people with severe addiction will be willing to lose, not consciously, but unconsciously, their loved ones, their homes, their jobs, everything they have in pursuit of their drug of choice. It's because their brain has been hijacked and they now confuse the drug as necessary for survival. ተፈጥሯችን ዶፓሚን በሚያመነጩ ነገሮች ላይ በሙሉ ትኩረት እንዲያደርግ ነው የተሰራው። ምክንያቱም ማይንዳችን ዶፓሚን የሚያመነጩ ነገሮች በሙሉ በህይወት ለመቆየት የሚረዳኝ ነገር ነው ብሎ ስለሚያምን። እደግመዋለሁ፣ የዶፓሚን ዓላማ በህይወት ለመኖር የሚጠቅሙንን ነገሮች ቼስ እንድናደርግ እንደ ሞተር ነው የሚያገለግለው። ነገር ግን በቀደም እንዳልኩት በጣም በሚያስደስታችሁ ነገር ራሳችሁን በጠመዳችሁ ቁጥር ዶፓሚን የሚያልቅ ነገር ስለሆነ ሙጥጥ ይላል። እሱ የለም ማለት ደግሞ ተነሳሽነት የለም ማለት ነው። የዛኔ ነው ድብርት፣ ለምንም ነገር ፍላጎት ማጣት፣ ካልጋ መነሳት፣ መቸገር
ነገር የሚመጣው። ከድሮ የበለጠ አሁን ላይ ይሄ ነገር ብዙ ሰዎች ጋር እየተስተዋለ የመጣው የደስታ መንገዶች በጣም ስለበዙ ነው። ጥሩ ነገሩ ዶፓሚን ቢያልቅም መልሶ የሚመረት ነገር ነው። ጊዜ ብቻ ነው የሚፈልገው። ከዛ ነገር ራሳችሁን ቆጥባችሁ መቆየት ነው የሚጠበቅባችሁ። በዛ አርቲፊሻል ደስታ በሚሰጥ ነገር ውስጥ ለምን ያህል ጊዜ ተዘፍቃችሁ ቆይታችኋል የሚለውና የሰብስታንሱ ጥንካሬ ነው ምን ያህል ጊዜ ያስፈልጋችኋል የሚለውን የሚወስነው። ለአንዳንዱ ሰው 15 ቀን ሊሆን ይችላል፣ አንዳንዱ ደግሞ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ 6 ወር ሊሆን ይችላል። የዶፓሚናችሁ ጉዳይ የሚስተካከለው በጊዜ ብቻ ነው። ይህንን ሆርሞን ለመጨመር የሚወሰድ ምንም አይነት መድኃኒት የለም። ካለም ውሸት ነው። የበለጠ ችግር ውስጥ ሊከታችሁ የሚችል ነገር ነው። በቀደም በሰራሁት ቪዲዮ ላይ ብታዩት አሪፍ ነው፣ በጣም ትጠቀሙበታላችሁ። ዶፓሚንን እንዴት ልጨምር ብላችሁ ለጠየቃችሁኝ ሰዎች ትክክለኛው መልስ ሳትለፉ ከምታገኙት የትኛውም አይነት ደስታ ለተወሰነ ጊዜ ሙሉ ለሙሉ ራቁ ነው መልሱ።